ልዑል እግዚአብሔር ሆይ የፍቅርና የሰላም ምንጭ አንተ ነህና ዛሬ በዚህ ሰዓት ስለ ቤተሰቦችን ፍቅርና አንድነት ፊት እንቆማለን። ጌታ ሆይ በቤታችን ውስጥ የመቀኘነት የክርክርና የመለያየት መንፈስ ቦታ እንዳይኖረው ይልቁንም ያንተ ሰላም እንደ ወንዝ እንዲፈስ እንለምንሃለን። በቤታችን ውስጥ የሚገቡና የሚወጡ ሁሉ ያንተን መገኘት እንዲሰማቸው ቅጥራችንን በመላእክት አጀባ ጠብቅ። እያንዳንዱ በቤተሰባችን አባል እርስ በርሱ የሚደጋገፍበት የሚተሳሰብበትና የሚተዛዘንበት ልቦና ስጠን። በመዝሙር ምዕራፍ 127 ቁጥር 1 ላይ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማል ተብሎ እንደተጻፈ የትዳራችን ልጆቻችንና የኑሮቻችን ዋና መሰረት አንተ ሁን። በውጪ የምናገኘው ስኬት በቤታችን ውስጥ ካለው ሰላም ጋር ይተባበር ዘንድ ጸጋህን አብዛልን። የቤታችን ማዕድ በበረከት ይሙላ፣ ልቡናችን በምስጋና ይርካ። አንተ በፈቀድከው መንገድ የምንጓዝ ለቃልህ የምንገዛና እርስ በርሳችን በፍቅር የምንተጋገዝ አድርገን። አምላኬ ሆይ ለሰጠን ልጆችና ለሚመጣ ትውልድ ሁሉ ጥበቃህን እንለምናለን። በዚህ ፈተና በበዛበት ዓለም ውስጥ ልጆቻችንና ከክፉ ነገር ሁሉ ሰውራቸው። በሃይማኖትና በምግባር ታንጾ እንዲያደጉ መንፈስ ቅዱስ መሪ ይሁናቸው። በኦሪት ዘኍልቍ ምዕራፍ 6 ከቁጥር 20 እስከ 26 ላይ እግዚአብሔር ይባርክ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ወዳንተ ያንሳ ሰላምንም ይስጥ የሚለው ተስፋ ቃል በቤታችን ላይ ይጽና። ልጆቻችን የቤተ ክርስቲያን አዝመራ የሀገር ኩራት እንዲሆኑ ብርሃንህና አብራላቸው። የወላጆቻችን ቃል የሚሰሙ ለታላቆቻቸው የሚታዘዙና በጥበብ የሚያደጉ ይሁኑ። እኛንም ወላጆችንም በትክክለኛ መንገድ እንድንመራቸው በፍቅር እንድንኮታኩታቸውና ለነሱ መልካም አርአያ እንድንሆን ማስተዋሉን ስጠን። ከጭንቀት ከበሽታና ካልተገባ ሱስ ሁሉ በኃይል ክንዴ አውጣቸው። በትምህርታቸውና በሥራቸው ሁሉ ቀዳሚ እንድንሆን ስሜን በእነርሱ ሕይወት እንዲከበር ጸሎታችንን ስማን። አሜን።